እሺ ላለፉት 15 ዓመታት ሙስሊም ነበርኩኝ ባይዘው እና አሁን እግዚአብሔር የተመሰገነ ይሁን ሙስሊም እያለው ጥያቄ ነበረኝ ማለት እውነተኛው መንገድ ሳይገባኝ በፊት ሙስሊም እያለው አቤት ሙስሊም ነበር በትክክል አርካኑ ሶላህ ስንት ናቸው? አርካኑ ሶላህ የሚባል ነገር የለም። አርካኑ ኢስላም ከሆነ ነገር አለ። አርካኑ ሶላት አለ። ታኪት አርካኑ ሶላት አለ። አርካኑ ሶላት ስንት እንደሆነ አታውቁም? ምን ማለት ነው? ትርጉም ነው። የሰላት መሰረቶች አይ ቲንክ እንደዛ ነው። አይደለም አርካን ያኒ መሰረት አንት እሺ ወደ ጥያቄ ልግባ። እኔ ጋ ማንም ሰው መጥቶ ሙስሊም ነበርኩ ብሎ ማንነትን ጭምብሎ ሳልገልጥለት ወደ መጠየቅ ትችል ነበር፣ ችግር የለውም። ሹሩጡ ሶላት ስንት ናቸው? ልንገርህ፣ ይኸውልህ እኔ ላቅም የምችለው ስማኛ አይደለም እኔ ጋር በቃ ይሄ ህግ ነው። ማንም ሰው ጥያቄ መጠየቅ ነፃ እንትን አለው፣ መጠየቅ ይችላል። ሙስሊም ላይ ካለ አጭበርባሪነቱን ሳልገልጥለት አይሄድም። እኔ ጋር እንደዚህ ተለባብሰው ነገር ነው። ሹሩጡ ሶላት ስንት ናቸው? ሱረቱ ሰላህ እኔ ስለ ሱረቱ ሰላህ አላውቅም። አርካኑል ኢማን አርካኑል ኢስላም አውቃለሁ። አሴሙስ እሺ ሹሩጡ ሶላት ስንት ምንም አታውቅም? ሹሩጡ ሰላህ ሹሩጡ ሰላህ አሉ ያኒ እኔ ግን ያው ያን ያህልም አላውቀውም። ይሄን ያህል ግን አሴ ሙስሊም ነበር። ስለ ሶላትን አታውቅም? ሰላቴንማ አውቃለሁ። እንዴት አላውቅም? ሰግድ ነበር። አላወቃቸውም ጦጣ የጳውሎስ ልጆች ጥሩ አይደለም እንዲህ አይነት አካሄድ። ያኔ ስላለ አረበኛ እንደሚችል ልስረዳ ነው። ያኔ ወይ የጌታ ሰዎች እነሱ ይሻላል መሟገት ሲያቅታቸው ጊዜ እኔ ሙስሊም ነበርኩኝ። አሁን ግን እውነቱ ከተገለጠልኝ በኋላ በቃ ምን ብዬ እንደምናገር አላውቅም። ሰው እንዴት በራሱ እምነት ያፍራል? ትስቃለች ኮሜንት ላይ ትልቅ ሰው ትመስላለህ ከድምፅ ስንሰማ ማለት ነው። ግን ጭንቅላታችሁ በጣም ያሳዝን ነው። ወላሂ ጭንቅላታችሁ በጣም ያሳዝን ነው። ትልቅ ሰውነት ሰላም አለይኩም ትልቅ ሰውነት ትንሽ ጭንቅላት። አንድ ሙስሊም አይታችሁታል? እኔ ክርስቲያን ነበርኩ ሲል ከእስልምና እንደሚወጣ ያውቀዋል። እምነትን መካድ አያደርገውም። ተሳስቶ ባለፈው አንድ ልጅ እንደዚህ ይሄንን ቃል እኔ ክርስቲያን ጥያቄ አለኝ ብሎ የሆነ ኩፍር ንግግር ጽፎ ልክ ስነግረው አለቀሰ። አያችሁ፣ ትክክለኛ ሙስሊም ይሄ ነው። ባለማወቁ ይሄን ተናግሮ ኮሜንት ላይ በጣም ነው ያለቀሰው ልጅ። እነዚህ ጣጣ የላቸውም እምነታቸውን ለመካድ። ይህን ያስተማራቸው ማን ነው ከተባለ የሰውን ማንነት ተመሳስለው መቅረብ እንዲህ ነበርኩ ማለት ጳውሎስ ያስተማራቸው። መጽሐፍ ቅዱስ ላይ ጳውሎስ ምን ይላል? ስርቱ የሁዲ ሊአርባዕ ልየሁድ አለ ወስርቱ ተሕተ ናሙስ ሊአርባዕ ለዚነ ተሕተ ናሙስ አለ። አይሁድ ሆንኩኝ አይሁድ ሳልሆን አይሁዶችን መስዬ ከእነርሱ ጋር ወደ እኔ ላመጣቸው ዘንድ ይላል። ከህግ በታች ሳልሆን ከህግ በታች ሆንኩኝ አለ። ከህግ በታች የሆኑትን ወደ እኔ ላመጣቸዋል። ልክ እነሱን መስሎ ይቀራረባል። ከዛ በኋላ ወደ ራሱ መንገድ ሊያመጣቸው። እንዲህ አይነት መንገድ ዛሬ ላይ ፕሮቴስታንቶች ይህን መንገድ ይጠቀሙታል። በደንብ አድርገው አይታችኋቸዋል። በደንብ ይጠቀሙታል። ይህን የሙስሊሞችን አነጋገር፣ የሙስሊሞችን አልባሳት፣ ሙስሊሞች ነን ሁሉ በማለት ከእነርሱ ጋር ይቀርቡና ከዛ በኋላ ይሄ የዳዕዋ መንገድ ነው ለነሱ። ሰው እንዴት ነው አጭበርብሮ የአምላኩን ክብር የሚያስከብር? ከይፍ ያነ ሙስሊም እንደዚህ አያደርግም። ሙስሊም እምነቱ ስለሚያኮረው በዚያ አምላኬ እንዲህ ብሏል ብሎ ይሰብካል በግልጽ ቃል።
እዚህ ጋር ግን በዚህ ዘመን መጣ ሰው አምልክ ማለት ይከብዳል። እንረዳቸዋለን። ነገር ግን ያን መንገድ አትሄዱት። ያን መንገድ ከሙስሊሞች ፊት መታችሁ ማጭበርበር አይቻልም። ይሄ ነው። السلام عليكم ورحمة الله وبركاته. ايش تياك وعليكم السلام ورحمة الله وبركاته. አሁን እህት ከታች ያለችው እህት ስለ ጾም የሞተ ሰው እንዴት ነው መጾም ይቻላል የሚለውን ጠይቃ ነበር እና ብዙ አመት ከሆነ ያ የሞተ ሰው ብዙ አመት ጾም ያለበት ከሆነ በሰደቃ መልኩ ሊሆን ይችላል ያንን ጾም እንትን ማድረግ ለሁለት ይከፈላል። አንድ ሰው ቀዳ ካለበት ከሞተ አንደኛ ቀዳውን የመውጫ ጊዜ ሳያገኝ ሰውየው ወዲያው ቢሞት ረመዳን ቀዳ ለምሳሌ ሰውየው ረመዳን ሳይጾም አለፈበትና ታሞ ወዲያው ሞተ። ወጣቻለና ወዲያው ሞተ። ይሄ ሰውዬ ምንድነው የሚያስፈልገው? ቀዳ ነው የሚያስፈልገው። ይቅርታ ከፋራ ነው የሚያስፈልገው። ምክንያቱም ቀዳ የሚያወጣበት ጊዜ አላገኘም ነበር። ስለዚህ ከፋራ ነው ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ወዲያው ባይሞትም ራሱ ቆየ ሰውየው ህመሙ አልለቀቀውም። በቃ ቀዳ የሚያወጣበት ጊዜ አላገኘም። ስለዚህ ሰውዬ ቢሞት ከፋራ ነው ቤተሰቦች የሚያወጡለት ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ነገር ግን ከረመዳን በኋላ ተሻለው ሰውየው ቀዳ የሚያወጣበት ጊዜ አገኘ። በመሳነፍ ምክንያት አሳልፈው ዛሬ ነገ አወጣለሁ እያለ ይሄ ሰውዬ ቢሞት ቀዳ ነው ቤተሰቦች የሚያወጡለት። هذا ما أفتى به ابن عثيمين رحمه الله تعالى. عبد الله عبدو ጥያቄ ጨረስኩም። አንድ ጥያቄ ቀርቶኛል። እሱ እየተናገርኩ ነው። ስናገር አታቋርጡ። አብዱ ሃይ መታሰው እጌታ ሰው እጌታ ዘመንህን ይባርከው የሚል ተናሰው ጥያቄ ያለ ገጠለቅ በቃ አንድ ቀርቶኛል። እሺ ከብዛን የሆነ ስራ መጀመር ፈለኩኝና እዚህ ሰፈር ያለው የሆነ ደረሳ ጠየኩኝ። ይሄ ጌም ዞን ይባላል ዲኤስቲቪ ፑል ቤት ምናምን መክፈት ፈልጌ እንዴት ነው ቁማር ካላጫውትኩኝ ይቻላል ምናምን ብዬው ነበር። አጫውተ ብሩ የምትወስድ ከሆነ ችግር የለውም ነው ያለኝ እና እኔ ደግሞ በዚህ ሀሳቡ ተጠራጠርኩኝ። እስኪ እንዴት ነው? እሺ እነዚህ ሁሉ የሰውን ጊዜ የሚያባክኑ ናቸው። ገብቷል? ህፃናት ልጆች ይህን ካገኘ እነዚህ ልጆች ጊዜያቸውን እንዳይጠቀሙ ትውልዱ የቁርአንና የሐዲስን እውቀት እንዳይቀስም የሚያዘናጋ የሆነ ነገር ናቸው። ሌላ ስራ ስሩ። ህፃን ልጅ ይሸወዳል በጨዋታ። እነዚህ ነገራቶች ቤቱ የሆነ በሚዝናናበት ነገር ካገኘ ትምህርት ቤት ሁሉ መሄድን ትቶ እነዚህ ላይ ሊውል ይችላል። ያ ሌላው ነገር ቁማር ካላቸው ሐራም እና ይህን ስራ ተው እና ሌላ ስራ ብትሰራ የተሻለ ነው። እሺ ጥያቄ አለ ገጠር ወረካቱ ወአለይኩም ሰላም አብደላ ጥያቄ አለህና አብዱ እጌታ ሰው ገብተህ ምን ታደርክ? ሚውትህን አንሳ ለካ ወርታ ባድርክ ኮሜንት ላይ ስታወራ ነበር። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። እሺ ጥያቄሽ ምንድነው? እሱ ስለ ወርቅ ዘካ አንዳንድ ፈትዋ ሴት ልጅ የምታጌጥበትን ማውጣት ማለት ባታወጣም ችግር የለም። የትኛው ነው በላጩ? ሁለተኛ ደግሞ ከወርቅና አልማዝ ምንድነው ወርቅ ብቻ ነው
ወርቅ ውድ ስለሆነ ነው ዘካ ያለበት። እንደገና አልማዝ ያለበት ያለው ሰው አጋጣሚ ዘካ ማውጣት አለበት። እሱ በጣም ከወርቅ ውድ ስለሆነ የወርቅ ዘካ ያለበት በዑለሞች መካከል ሁለት ሐሳብ አለ። ማንኛውም ለማጌጥም ሆነ ለመሸጥ ለማትረፍ የተቀመጠን ሁሉ ዘካ አለበት የሚል አለ። ሌላው ደግሞ ለመሸጥና ለማትረፍ የገዛችው ወርቅ ነው ዘካ ያለበት፣ ለማጌጥ ከሆነ ዘካ የለበትም የሚል ነው። ይሄ ነው ትክክለኛ። ይሄ ነው ሼክ አብዱልዓዚዝ ብን ባዝ ጊዜያችን ታላቁ ዓሊም ይሄ ነው ፈትዋቸው። እና ሴት ልጅ ለመሸጥ ከሆነ ዘካ አለባት፣ ለማትረፍ ከሆነ ገዝታ ያስቀመጠችው ዘካ አለባት በየዓመቱ። ነገር ግን ለማጌጥ ከሆነ ይሄ ዘካ ያለበት። እሺ እንትን ያልሽው ምናምን ያልሽው ሁላቸውም እነዚህ ዋጋቸው ተተምኖ የዘካ መጠናቸው ከደረሰ ዘካ ይኖርባቸዋል አላቸው። እሺ ሁለተኛ ጥያቄ ትንሽ ስለ ያጁጅና ማጁጅ አመጣጣቸውና መጨረሻቸው ምንድነው? ለምንድነው የመጡት ብታስረዳኝ ትንሽ። ያጁጅና ማጁጅ ከነቢዩላህ ዒሳ ዓለይሂ ሰላም በኋላ የሚመጡ የቂያማ ምልክቶች ናቸው። ነቢዩላህ ዒሳ ዓለይሂ ሰላም የዘመኑ ፍጻሜ ከመድረሱ በፊት የዓለም ፍጻሜ ከመድረሱ በፊት ወደዚህ ዓለም ወደ ምድር ይመጣሉ ከሰማይ። እርሳቸው ከመጡ በኋላ ይመጣሉ ያጁጅና ማጁጅ ከሃዲያን ህዝቦች ናቸው። አማኞችን ለማጥፋት የሰው ልጅን አጠቃላይ የሰው ዘርን ከምድር ገጽ ለማጥፋት ይነሳሉ። ነገር ግን አላህ ሱብሓነሁ ወተዓላ የዛኔ በዒሳ ዓለይሂ ሰላም እና ከእርሱ ጋር ባሉ ሙስሊሞች ዱዓዎች አማካኝነት ያጠፋቸዋል። ፈዩህሊኩሁም ላሁ ፊ ሌይለቲን ዋሂዳ እንደተባለው በአንድ ሌሊትም አላህ ሱብሓነሁ ወተዓላ ያጠፋቸዋል። ያ ነው። እሺ በቁርአን ላይ ታሪካቸው ተጠቅሷል። በሱረቱል ከህፍ ላይ በሱረቱል አንቢያ ላይ ተገልጿል። ሐታ ኢዛ ፉቲሐት ያእጁጅ ወመእጁጅ ወሁም ሚን ኩሊ ሐደቢን የንሲሉን። መቅደስ የምትለዋለች ላኪና ያስገቡሻል። እሺ ላኪ መቅደስ። እሺ ቀጥል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ የባለፈው አመት ረመዳን ቀዳ ነበረብኝና ስንት ቀን እንዳለብኝ ግን አላቅም፣ እረስቸዋለሁኝ ማለት ነው የነበረብኝን ቀኑን። እሺ አስታውሽና ጾሚያ። ኦኬ ያኒ ስንት ቀን እንደሆነ ከረሳሁት የፈለኩትን ቀን ያህል መጾም ይችላል። ያው ለምሳሌ ከተጠራጠርሽ 10 ቀን ነው 11 ቀን የሚለው ከተጠራጠርሽ በዛ ያለውን 11 ቀን ጾሚ